እኔ እኮ አሁንም እንግዲህ የተያዝኩ ሰው ነኝ። እምቢ ለማለትም የሚያስችል አቅም አሁን ላይ የለኝም። እኔ ይሆነዋል ያደርገዋል የምትሉትን አድርጉ። ግን አደራ ማለት የምፈልገው የተፈጠረው ነገር ይፈጠር። እንግዲህ ማንም አይደለም እዚህ ደረጃ የሚያደረሰኝ እግዚአብሔር ነው። ከምንም ከባዶ ቦታም አንስቶ እዚህ ጋር ያደረሰኝ በሰው ፊትም እንደዚህ ሞገስም ሰጥቶ ያደረሰኝ እሱ ነው። እኔ አቅም የደረስኩት የሆንኩት ነገር የለም። እሱ ፈቃዱ ነው። ይድናል ካለ እንግዲህ ድናለው። አይ እንግዲህ ይበቃዋልም ካለ አሁንም ቢሆን ለመሞት ዝግጁ ነኝ። ምንም ግን በዛ መካከል የሚፈጠረው ነገር ይፈጠር። እኔ ያላችሁኝን ነገር እምቢም የምል ሰው አይደለሁም። አሁን ባለሁበት ሁኔታ ተይዣለሁኝ። ግን አደራ እንደው ተመልካቾችም በስራ ሂደት ውስጥ እንደዚህ እስካሁን ባለንበት ሁኔታ አስቀይሜያችኋለሁ የምለው ነገር ካለ እንግዲህ ሁላችሁንም ቢሆን ተመልካቾችም ሁሉንም እዚህ ጋር ያላችሁ የክሩም አባላት ቢሆን አብራችሁኝ የነበራችሁን ያስቀየምኳችሁ ነገር ካለ ካሁን እንደው በቻልኩት አቅም ሁሉንም ሰው በዚህ አቅሜ ዝቅ ብዬ ይቅር በሉኝ ማለት እፈልጋለሁኝ። ያስቀየምኳችሁ ነገር የበደልኳችሁ ነገር ካለ ሁላችሁንም እንደው ግን እስካሁንም ደግሞ የተከታተላችሁኝ አብራችሁኝ የነበራችሁ እንደው ከልብ አመሰግናለሁ። እግዚአብሔር ይስጣችሁ ሁሉንም። ከዚህ በኋላም የምትሰሩት ስራ በሙሉ የተቃና ይሁን። እንግዲህ የምታምኑት አምላክ ፈጣሪያችሁ በሙሉ በስራችሁ ከጎናችሁ ይሁን፣ እሱ ይርዳችሁ ማለት እፈልጋለሁኝ። ከዚህ በኋላ ግን ምንም ቢሆን እምቢ ማለት መፈልገው ነገር የለም። እንዳረጋችሁ አድርጉኝ። እኔ እንግዲህ ውሰዱን፣ ችግር የለውም።